ቃልሽን አላጠፋውምማ። በኢትዮጵያ ባህል ፈርኒቸር ከመግዛቱ በፊት ቆም ብለው ራስዎን አንድ ጥያቄ ጠይቁ። ለምንድን ነው ብዙ ውድ ፈርኒቸሮች ዛሬ ከላይ ሲያዩአቸው አስገራሚ ሆነው ነገር ግን ውበታቸው በቀላሉ የሚረግፈው? አብዛኛው ሰው ይህንን እውነታ ሳይረዳ በሺዎች የሚቆጠር ገንዘቡን ያወጣል። በመሸጫ ሾሩም ውስጥ ሲታዩ የሚማርከው ይህ ዕቃ ገዝተው እጅዎ ካስገቡ በኋላ ውበቱ ይጠፋል፣ ምቾቱ ይነሳል፣ ጥራቱ ይወርዳል። ቤትን ለማስዋብና ለማሳመር ያለሙት ያ ሁሉ ህልም ሆኖ ይቀራል። ባልገዛሁ ኖሮ በሚል ጸጸት እንዳይገረፉ ቆም ብለው ካሰቡ እኛ ጋር መፍትሄ አለ። የወደፊት ህልሞን እውን የሚያደርጉበት ቦታ የቤቱ ዕቃ ውበት፣ ምቾት፣ ዘመናዊ ዲዛይንና ዘላቂ ጥራት በአንድ ላይ ተጣምረው የሚያገኙበትን ፍጹም የተለየ አማራጭ ስማርት ዲጂታል ሾሩም አለልዎት። አላጠፋውምማ። በኢትዮጵያ ባህል ወላጆች ለልጆቻቸው የሚያወርሱት ከቤት ከመሬት ወይም ከገንዘብ የሚበልጥ አንድ ሀብት አለ። ይህም ቃልን ማክበርና አደራን መጠበቅ ነው። የእናትና የአባት ምክር በልጆች ልብ ውስጥ እንደሚበራ ፋኑስ ነው። ያን ቃል የሚጠብቅ ልጅ ደግሞ በህይወት ጉዞ ፈተና እንኳ ቢገጥመው የመውጫ መንገዱ ብርሃን ይበራለታል። የ14 ዓመት ታዳጊው ካሊድ ከእናቱና ከሁለት ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ይኖር ነበር። ያች እናት በብዙ መከራና የኑሮ ውጣ ውረድ ውስጥ ሆና ልጆቿ እንዲማሩ እንዲበቁና የተሻለ ነገር እንዲኖራቸው ቀንና ሌሊት ትተጋ ነበር። ካሊድ የእናቱን ድካም እያየ አድጓል። ለዚያም ነበር የ8ኛ ክፍል ፈተናውን በጥሩ ውጤት ለማለፍ ሌት ከቀን ሲዘጋጅ የነበረው። ነገር ግን የእርሱ ህይወት ሌላ ፈተና እየጠበቃት ነበር። እናቷ አንገቷን ነቅነቅ አደረገች። በደከሙ አይኖቿ ትኩር ብላ እየተመለከተችው እኔ አንድ ነገር ቢሆን እንኳ ለዚህ ፈተና ያደረከው ዝግጅትና ድካም በከንቱ ባክኖ እንዳይቀር ፈተናን ተፈትነህ ትምህርትን እንደምትቀጥል ቃል ግባልኝ አለችው። እናቱ ይህንን ቃል እንደገባላት ፈተናው ሊጀመር ጥቂት ሰዓታት ብቻ ሲቀሩት የማይታመን ነገር ተከሰተ። እናቱ አረፈች። የአካባቢ ሰዎች ተሰበሰቡ። ቤቱ በዋይታና በጩኸት ተሞላ። ካሊድ የቆመበት መሬትና ሰማዩ ተደበላለቀበት። የሚወዳት እናቱን ተነጠቀ። አይዞ ልጄ ተማር የምትለው እናቱን እንደዋዛ አጣ። ነገር ግን በልብ ውስጥ አንድ ቃል ደጋግሞ ይመላለስበታል። እናቱ ፈተናን ተፈትነ ትምህርትን ቀጥል ልጄ የምትል ከባድ ቃል ኪዳን። ይቺ የእናቱ የመጨረሻ አደራ ነበረች። ካሊድ የእናቱን ቃል ለማክበር በእንባ የተሞሉ አይኖቹን ጠረገ። ልቡ በሐዘን ተሰብሮ የእናቱን አደራ ለመወጣት የ8ኛ ክፍል ፈተና ለመፈተን ወደ መፈተኛ ክፍሉ ሄደ። በፈተና ጣቢያው የተቀመጠው እንደ ሌሎች ተማሪዎች ሆኖ አልነበር። እናቱን አጥቶ ከሐዘን ጋር የሚፋለም አንድ ጀግና ልጅ ሆኖ ነበር። ብሩን በእጁ ሲይዝ ጣቶቹ ይንቀጠቀጡ ነበር። የፈተና ወረቀቱን ሲመለከት የሞተችው የእናቱ ፊት በአይኑ ድቅን እያለ ያስቸግረው ነበር። ግን ቃሉን ለማክበር ብርቱ ትግል በማድረግ የጧቱን ፈረቃ ፈተና ተፈትኖ ወደ ቤቱ ተመለሰ። የከሰዓቱ ፈተና እስከሚደርስ እናቱን በእንባ እየታጠበ ወደማይቀረው ዓለም ሸኛት። ከእናቱ ቀብር ስነ ስርዓት በኋላ ያላለቀ አደራ አለ። እንደገና ወደ ፈተና ጣቢያ ተመልሶ ከሰዓት የነበረውን ፈተና ተፈተነ። ብዙ ትልልቅ ሰዎች እንኳን ሊያደርጉት የማይችሉትን ነገር የ14 ዓመት ልጅ አደረገው። በዚያች ቀን ካሊድ የ8ኛ ክፍል ፈተና ብቻ ሳይሆን እናቱ የሰጠችውን የቃል ኪዳን ፈተና ጭምር ነበር የተፈተነው። የዛሬው የካሊድ ታሪክ የሚያስተምረን ቃል ኪዳንን ለመፈጸም የትኛውንም ፈተና በጽናት መወጣትን ነው። እናቱ ዛሬ በስጋ ባትኖርም በልጇ ውስጥ ያስቀመጠችው አደራ ተከብሮ ይኖራል። የእናቱ ሞት ከተሰማ በኋላ አንዳንድ ደጋግ ሰዎች ካሊድን በገንዘብ ለማገዝ በአካባቢው ኡስታዞችና ሽማግሌዎች ስም 3 አካውንት ተከፍቷል። ካሊድ ከፈተናው በኋላ እማቅ የሰጠሽኝን ቃል ኪዳን ተወጥቻለሁ ሲል ተደምጧል።